ሄይ ጋይስ እንዴት ናችሁ? ይህ ቪዲዮ ለ12ኛ ክፍል ተማሪዎች ነው። ኢንትራንስ ለመውሰድ እያጠናችሁ ላላችሁ አክቹሊ ብዙ ነገሮች ባይዚዌ እንዳሰብነው አይደለም። ብዙ ያነበብነው ነገር ይረሳል፣ ብዙ የምናስታውሰው ነገር ይጠፋል እና መፍትሄው ምንድን ነው ማለት ስፔሻሊ በጣም ሂውጅ የሆኑ ቶፒኮችን ስናጠና ከሁለት ወር ኢቭን ከሳምንት በኋላም ይረሳል እና ለዚህ አክቹሊ አክቲቭ ሪኮል ያስፈልጋል ብዬ አስባለሁ። ለምሳሌ የሆነ ነገር ካጠናችሁ በኋላ ወዲያውኑ እንኳን ማስታወስ ይከብዳል፣ ግን የሆነ እንዳጠናችሁ አንዷን ቶፒክ ከዛ በኋላ ስለሱ ደግማችሁ ወይም በወረቀቱን ወይም ደብተሩን ዘግታችሁ በኋላ ማስታወስ እንዲሁም ደግሞ የሆነ እንትን ላይ መጻፍ በዛ በደንብ ማስታወስ ይቻላል። እናም ደግሞ ጥያቄዎችን በደንብ ፕራክቲስ ማድረግ ይሄን ቤስት ዌይ ነው። በደንብ እንዳንረሳ ያደርጋል። እንደነ ባዮሎጂ ሂስትሪ ምናምን ያሉት ደግሞ ያው በጣም የመረሳት ቻንሳቸው በጣም እንትን ነውና እናም ደግሞ ለዚህ ኮንሴፕቹዋል የሆኑ ፓርቶችን በኮንሴፕት መያዝ ለምሳሌ እንደ ሂስትሪ ያሉ ነገሮች ታሪካዊ የሆኑ ነገሮች ለምሳሌ ባዮ ላይም ሊሆን ይችላል ሌሎች ላይ ሂስትሪ ያሉ እንደ ታሪክ እንደ ማወቅ ምናምን ማለት ለምሳሌ ኢቮሉሽን ላይ ያሉ ታሪኮችን ሰዎቹ እነ ሊዩስ ፓስቸር ምናምን ያሉ ነገሮችን እንደ ሂስትሪ እንደ ማወቅ እንደ እውቀት ምናምን ብንይዛቸው አይጠፋብንም። በዛው ነው። እናም ደግሞ ኔቸርን በደንብ በማድነቅ እንዳይረሳ ያደርጋል። አክቹሊ በዛው ብንይዝ ፎርሙላዎችን ኢቭን ከማስታወስ እንችላለን። ይሄ ነው የምላችሁ። በርቱ። ሜቢ እናልፈዋለን በደንብ ከበረታን። በደንብ መጠንከር ያስፈልጋል ብዬ አምናለሁ። ስፔሻሊ በደንብ ለማስታወስ ሪሪድ ማድረግ ነው። በደንብ ደጋግሞ እንትን ማለት ነው እንጂ ሌላ እንትን የለውም። በደንብ መደጋገም በምንችለው ሁሉ እንደዛ ነው። ወዳችኋለሁ። ሃቭ ኤ ጉድ ታይም። ከተመቻችሁ ፋሚሊ ሆናችሁ አብራችሁኝ ለኢንትራንስ መዘጋጀት ትችላላችሁ። ወዳችኋለሁ።